ሰላም ሰላም ውድ ፋሚሊያንስ እንዴት ናችሁ? ሁሉ ሰላም። እስኪ አንድ ታሪክ ላጫውታችሁ። አንድ ሰውዬ ነበር ሀብታም ነው እና በየወሩ ለአንድ ነዳያን 10 ሺህ ብር ይሰጠው ነበር እና በአንደኛው ወር 7,500 ብር ይሰጠዋል እና ሰውየው ያለማኝ በመገረም ዝም ብሎ ይቀበለዋል እና በሌላኛው ወር ደግሞ 5,000 ብር ይሰጠዋል። ለማኙም እንዲህ ብሎ ጠየቀው፣ ለምን በየወሩ 10 ሺህ ብር ሰጠኝ ነበር፣ አሁን ግን 5,000 ብር ሰጠኝ ለምን ይለዋል። ሰውየውም በፊት ወጪ አልነበረኝም፣ አሁን ግን አንደኛዋ ልጄ ዩኒቨርሲቲ ስለገባች ነው ይለዋል። እሺ ለምን ታዲያ 5,000 ብር ሰጠኝ ይለዋል። ታናሿም አሁን ዩኒቨርሲቲ ስለገባ ነው 5,000 ብር የሰጠሁት ይለዋል። ለመሆኑ ስንት ልጆች አሉ ይለዋል። 4 ልጆች አሉ እና በነ ወጪ ነው የምታስተምራቸው ይለዋል። ሰውየው የሚገርመውና ዝም ይለዋል እና እንላችሁ ፈልጌ ነው አንዳንድ ሰዎች መስጠታችን እንደ መብት ይቆጥሩታል እና ፈጣሪ ሰጪ እንጂ ተቀባይ አያድርገን። ወዳችኋለሁ።